ሲኦልና መንግስተ ሰማያት የሚባሉ ነገሮች ራሱ የማይጨበጡ ይኑሩና ይኑሩ የማናቃቸው ነገር ግን ሃይማኖት ብቻ የሚነግርክ አንተን ማኒፕሌት ለማድረግ የሚመች ሲስተም ነው። ኦፍ ኮርስ ሊረጋገጥ አይችልም። ማንም ሰው ሂዶ ከሞት በኋላ ህይወት አለ የለም የሚለውን ሊያረጋግጥልህ አይችልም። ሞቶ የተመለሰ ማናቅም። ስለዚህ ምን ይሉሃል? ይህንን ነገር እንደ አድቫንቴጅ ወስደው አንተ በዚህ ምድር ለሚደርስብህ ችግር፣ ስቃይ፣ መከራ ጥያቄ እንዳትጠይቅ ደግሞም ሃይማኖትን አልፈልግም ብለህ እንዳትወጣ ከሞት በኋላ ህይወት አለ በሚለው ማኒፕሌት አድርገው ይዙ። እግዚአብሔር መልካም ከሆነ ደግ ከሆነ ቸር ከሆነ ፍቅር ከሆነ ከሞት በኋላ ያለው ህይወት ሰዎችን ለማታለል ማኒፑሌሽን የተሰራ ነውን? አምላክስ የሰውን አምልኮ ይፈልጋል? ለቀረቡት ጥያቄዎች አጭርና ግልጽ ምላሽ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ወገናችን ያነሳው ጥያቄ በድጋሚ ሰላም ወገናችን ያነሳቸው ጥያቄዎች በጣም ጥልቅ፣ ብዙ ሰዎችን የሚያስቡ ይልቁንም በክብርና በግልጽነት ሊነሱ የሚገባቸው ፍልስፍናዊ ነጥቦች ናቸው። ላቀረብካቸው ጥያቄዎች በእስላማዊና በአይምሯዊ ሚዛን ጥንክር ያለ አጭር ምላሽ ለመስጠት ያህል፣ አንደኛ ነጥብ ከሞት በኋላ ያለው ህይወት ሰዎችን ለማታለል ወይም ማኒፑሌሽን የተሰራ ተረት ሳይሆን የፍጹም ፍትህ መድረክ ነው። በዚህ ምድር በደል ፈጽመው ሳይቀጡ የሚሞቱ ግፈኞችና በደል ደርሶባቸው ሳይካሱ የሚሞቱ ምስኪኖች አሉ። ከሞት በኋላ ህይወት የለም ማለት ዓለም ፍጹም ፍትህ አልባ ናት፣ በደለኛና ተበዳይ እኩል ናቸው እንደማለት ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ሷድ አም ነጅዐሉ ለዚነ አመኑ ወዐሚሉ ሷሊሓቲ ከልሙፍሲዲነ ፊል አርድ አም ነጅዐሉ ልሙተቂነ ከልፉጃር፣ ያመኑትንና መልካም የሰሩትን በምድር ላይ እንደሚያበላሹት እንበድላቸዋለን ብሎ ይናገራል። ሁለተኛ ነጥብ አላህ ከኛ አምልኮ ይፈልጋልን? አላህ ሱብሓነሁ ወተዓላ ከኛ ምንም አምልኮን የሚፈልግ አይደለም። እርሱ አልገኒይ ምንም የማይፈልግ ተብቃቂ አምላክ ነው። አምልኮ የተደነገገው ለአምላክ ጥቅም ሳይሆን ለራሳችን የህሊና ሰላም፣ የስነ ምግባር ማዕቀፍና ለሰው ልጅ መልካም ህይወት ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረት ኢብራሂም ምዕራፍ 14 ቁጥር 8 ላይ ምን ይለናል? ወቃለ ሙሳ ኢን ተክፉሩ አንቱም ወመን ፊል አርድ ጀሚዐን ፈኢነ አላህ ለገኒዩን ሐሚድ። በምድር ያሉት ሁሉ ቢክዱ አላህ በእርግጥ ተብቃቂ ምስጉን ነው ብሎ አምላካችን ይናገራል። ነጥብ 3 የምድር ፈተናና ስቃይ። ምድር የዘላለም ማረፊያ ወይም የደስታ ስፍራ አይደለችም፣ የፈተና ቦታ እንጂ። ፈተና የአምላክ ጨካኝነት ሳይሆን የሰው ልጅ ነፃ ፍቃዱንና መልካም ማንነቱን የሚያሳይበት አጋጣሚ ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ሙልክ ምን ይለናል? አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። እርሱ ሞትንና ህይወትን የፈጠረ ነው። ከእናንተ ወገን ስራው በጣም ያማረ ማን እንደሆነ ይፈትናችሁ ብሎ ይነግረናል። አራተኛ ነጥብ አላህ በምድር ላይ ስራን የሰራ ህግን ያከበረና የተፈጥሮ ህግጋትን የተጠቀመ አካል አማኝም ሆነ ኢአማኝ የጥረቱን ውጤት እንዲያገኝ ተፈጥሯዊ ህግ ደንግጓል። የምዕራባውያን መበልጸግ የስራና የስርዓት ውጤት እንጂ ኢአማኝ ስለሆኑ አይደለም። የብዙ ደሃ ሀገራት ችግር ደግሞ የሙስናና የአስተዳደር እንጂ የእምነቱ ጥፋት አይደለም። አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ኢምራን ምዕራፍ 3 ቁጥር 178 ላይ ምን ይለናል? ወላ የሕሰበነ አለዚነ ከፈሩ አነማ ኑምሊ ለሁም ኸይሩን ሊአንፉሲሂም ኢነማ ኑምሊ ለሁም ሊየዝዳዱ ኢስማ ወለሁም ዐዛቡን ሙሂን። እነዚያ የካዱት ሰዎች ለእነርሱ ጊዜ ማዘግየታችን ሀብትና ዕድሜ መስጠታችን ለነፍሶቻቸው መልካም መሆንን አያስቡ፣ የምናዘገይላቸው ኃጢአትን እንዲጨምሩ ብቻ ነው፣ ለእነርሱም አዋራጅ ቅጣት አላቸው ብሎ ይነግረናል። ቁርአን በሱረቱ አልኢምራን እንደሚያስረዳው ምድራዊ ሀብትና ዕድሜ ማግኘት
በአምላክ ዘንድ የመወደድ ማረጋገጫ አይደለም። ማጠቃለያ፣ ችግሩ ያለው በፈጣሪ ወይም በሃይማኖቱ መመሪያ ላይ ሳይሆን ሃይማኖትን ለግል ጥቅም በሚጠቀሙና መመሪያውን በሚጥሱ ሰዎች ላይ ነው። ወገናችን ላነሳቸው ጥያቄ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።